ያገኘኋቸው አቶ ታከሎም ተሾመ ስለ በዓሉ የሚሉን ይኖራል። አብራችሁን ቆዩ። ታከሎም ስለ በዓሉ ስለ አድዋ በዓል ብዙ ብለዋል። እንደው የሚሉት ዛሬ ላልመጡ ሰዎች የሚያስተላልፉት መልዕክት ካለ? እንግዲህ ጥሩ ስለሰጠኝ በጣም አመሰግናለሁ። የዘንድሮው የ129ኛው የአድዋ በዓል በዚህ በቪክቶሪያ ሜልበርን በኢትዮጵያን ኮሚኒቲ አስተባባሪነት ነው የተከበረው። ከ3 ሰዓት ጀምሮ በእውነቱ በጣም ደስ የሚል ነው። በእርግጥ እንግዲህ አድዋ ስናስብ ኢትዮጵያንም አብረን እያሰብን ነው። ከኢትዮጵያ ራቅ ብለን ቢኖርም አድዋ ያገናናል። ነፃነታችን ድል ነው። እኛ ከኢትዮጵያ አልፎ በአፍሪካ በአጠቃላይ በዓለም ላይ ሰዎች ይህን ቀበሆኑ እኛ እዚህ በሜልበርን ብቻ ያለነው በዓለም ያለውም ያከብረዋል የሚል እምነት ተስፋ አለ እና ምንድን ነው አሁን በእርግጥ አድዋን ለማክበር ይሄ ጾታ የሚለይ አይደለም። ወንዱም የሁሉም የነፃነት ቀን ነው እና በተለይ እንግዲህ ያትላልቆች ልጆቻችን አድዋን በማሰብ የኢትዮጵያን ታሪክ እና ባህል እሴት ሁሉም ይዘው እንዲያድጉ በዚህ አድዋ በዓል እያመጡ የካቲት 23 በሚከበርበት ሰዓት ልጆቻችን እንዲያዙ ከበዓሉ እንዲሳተፉና ባህልና ወጋቸውን እንዲያዩ ማድረግ በዚህ ይጠበቃል። ደግሞም ነው እና የዛሬው በዓል በጣም ደስ ብሎኛል። እንደ አጋጣሚ ግን ብዙ ሰው የተጠበቀው ያህል የተገኘ አይመስለኝም እና ለምንድን ነው እንደ አንድ ምክንያት የወሰደው በዛሬው ዕለት ጠዋት 9 ሰዓት ተኩል ጀምሮ ከጠዋቱ በመድኃኔዓለም ቤተክርስቲያን አንድ ወደ ወንድማችን አልፎ ነበር። የእሱ የቀብር ስነ ስርዓት ስለነበረ ከዚህ ካለንበት የአንድ ሰዓት ጉዞ ነበር ስነ ስርዓቱ የሚፈጸምበት። ከዛ ተመልሰ እንደገና ወደ ቤተሰቦቹ ወደ ሀዘንተኞች ቤተሰብ ሂዶ እንደገና ወደ አድዋን ለማክበር ኢትዮጵያ ኮሚኒቲ ባዘጋጀው አዳራሽ ለመገኘት የሰዓት የመጣበብ ጊዜ ነበር እና በዛ ምክንያት ይመስለኛል ተጠባቂ ቤተሰብ አነስ ያየው። እርግጠኛ ነኝ የሚቀጥለው ዓመት በ130ኛው የአድዋ በዓል ሞር በዚህ በቪክቶሪያ ሜልበርን የሚገኝ ከዚህ የበለጠ ቁጥራችን ከፍ ብሎ እናከብረዋለን የሚል ተስፋ አለኝ እና በእውነቱ በጣም ደስ የሚል ነው። በዚህ እግረ መንገዴን የኢትዮጵያ ኮሚኒቲ ማህበር በተለይ ፕሬዚዳንቱን ዶክተር ተስፋዬ ግዛው ለበዓሉና ኮሚኒቲውን ለማሳደግ የሚያደርገውን ደፋ ቀና ከልብ አደንቃለሁ እና ወደፊትም ደግሞ እንደዚያው በርትተው ኢትዮጵያን ባንድነት እንዲሰባሰብ ያደርጋለኝ እና ከተሰባሰብን ብዙ ነገሮች ልናገኝ እንችላለን። የታመመ መድኃኒት በጋራ ይቻላል፣ ችግሮችም ካሉ ችግሮችን በጋራ መቅረፍ፣ ከሀገራችን ውስጥ መረዳት የሚገባው ካለ ያለሆነ በሰው ሰራሽ ቻችንም በዚህ ህብረቱ ካለን ሀገራችንም ጥሩ አስተዋጽኦ ልናደርግ እንችላለን እና ስለዚህ በጣም ደስ ብሎኛል የዘንድሮ የአድዋ በዓል እና ይበል ነው የሚያሰኘው። እናንተ ተገኝታችሁ እንደዚህ ስላበረታታችሁ በዓሉን ድምቀት ስለሰጣችሁ እናንተንም ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።